ወይኔ ሀገሬ ይሄ ኦርጋኒክ ማርኬት በጣም ሀብታም ሰዎች ናቸው እዚህ የሚገቡት እውነት ለመናገር እግዚአብሔር ጋይስ እቺ የምታዩት ማንጎ 10 ዝሎቲ ነች 10 ዝሎቲ ማለት በኢትዮጵያ ብር ወደ 500 ብር አንድ ማንጎ ቬሪ ሴክሲ ይላል እዚህ ጋር ጽሁፍ ያውና ጋይስ ይሄ ነው በቃ ስልክ አዲሱ ስልክ ምን ያህል ፖላንድ ላይ መጠጥ ርካሽ እንደሆነ እና ብዙ ጊዜ የምትወዱት የሲፎራ ሊፕስቲክ ቻፕስቲክ አለ ጎርደን 70 ብር ነው ጋይስ ጎርደን ጋይስ የጫማ 300 ናይክ 300 በጣም ይቀልዱብናል አሁን ይሄን ጫማ ወዶት ነው የሚገዛው ሰው አለ ፕሌይስቴሽን 5 ጋይስ ይሄን የምትበሉ ኢትዮጵያውያን እኔ ሰው አትመስሉኝም ባይዘው ታያችኋል 479 ብር ሰፊው ህዝብ እንደምን አላችሁ እኔ በጣም ደህና ነኝ ዛሬ ባበደ ቪዲዮ ከቻሳ ብያለሁ በዚህ ማታ ብቻ አሁን ዛሬ ያበደች ቪዲዮ አሳያችኋለሁ ምንድነው ያበደች ቪዲዮ ማሳያችሁ ኖርማል ነው ፖላንድ ላይ የሚገኘው ከፖላንድ ሁለተኛ ዩሮፕ ውስጥ ካሉት ደግሞ አይ ቲንክ አምስተኛ መሰለኝ በጣም ትልቁን ሞል ዛሬ አስጎበኛችኋለሁ ማታ ላይ ነው እየሄድን ያለ ነው አይ ሆፕ ሁሉም ሱቆች ክፍት ይሆናሉ ብዬ አስባለሁ ለማንኛውም አብራችሁን ሁኑ ፖላንድ ላይ የሚገኘው በጣም ትልቁ የሚባለው የሚገርመው ጋይስ ዋና ከተማ ላይ ሆነን ግን ከፖላንድ ሁለተኛ ነው አንደኛ ላይ የሚገኘው ውጅ ወይ ደግሞ ሎድዝ የሚገኘው አይ ቲንክ በትክክል ስሙን በፕሮናንስ ላላረግ ይችላል ማኑፋክቱራ ነው ምናምን የሚባል ብቻ ሞል አለ እሱ ነው ከፖላንድ አንደኛ ከዩሮፕ ግን ይሄኛው ዌስትፊልድ አርኬዳ ይባላል ሁለተኛ ነው የሚገኘው ላስት ታይም ዲጂአይውን ስገዛ በትንሹ አሳይቻችኋለሁ ለማንኛውም አብራችሁን ሁኑ ላይክ ሼር ሰብስክራይብ ማድረግ እንዳይረሳ ሰፊው ይመቻችሁ አብራችሁን ጋይስ መግቢያው ላሳያችሁ በዚህ በኩል እኛ በፓርኪንጉንም ላሳያችሁ ስለፈለኩኝ ይሄኛውን ይመስላል ይሄኛውን ውስጥ ከገባው በኋላ ሳይቻል ደጆይን ይመስላል ይሄኛውን ፓርት ውስጥ ገብቼ ስመለስ አሳያችኋለሁ አሁን ግን ፓርኪንጉን ላሳያችሁ ከፓርኪንጉ ጀምሮ ኤቭሪቲንግ አሁን ዌስትፊልድ አርኬዲያ መምጣት አይተበቅባችሁም ወይ ደግሞ የምትመጡ ከሆነ ደግሞ እንዴት መምጣት እንዳለባችሁ ደግሞ ታያላችሁ መኪና ያዛችሁ መኪና መግቢያን እያሳያችሁ ነው እግረኞቹ በዚህ በኩል አሉ እዚህ ውስጥ ያሉትን ስቶሮች ደግሞ እነዚህ አንትላልቅ ሚዲያ ማርኬት አርቲቪ ምናምን ኤሌክትሮኒክስ ምናምን ነክ ነገሮችን እንትን ባሉበት ሰዎች ምን እንደሚባለው የሚገዛ የሚሸጥበት ቦታ ነው እዛ ጋር ሲኒማ ሲቲ ይታያችኋል ያው ኬርፉር ታውቁታላችሁ ጋይስ በጣም ትልቅ ሱፐርማርኬት ነው ትክክለኛ ባይ ዘ ዌይ ሱፐርማርኬት ምን እንደሆነ ኢትዮጵያ ላይ ያለን ሰዎች ሱፐርማርኬት ነው ድሮ ሱፐርማርኬት ማውቀው ኢትዮጵያ ላይ ባየሁት ልክ ነው እዚህ ግን ስመጣ ሱፐርማርኬት ተብሎ መገባበት ሱፐርማርኬት ኤቭሪቲንግ ነው ያለው ኢቭን ስልክ ሁላ አላቸው ልብስ ይሸጣሉ ግሮሰሪ ማድረግ ከፈለጋችሁ ግሮሰሪ ማድረጊያ ኤቭሪቲንግ ነው ያላችሁ እና ሱፐርማርኬት ኢትዮጵያ ላይ እስከ ዛሬ የነበረው ሚኒ ማርኬት ነው ይሄን ይመስላል ማታ ላይ ብትመጡ የተመረጠ ነው ጋይስ ገብተናል ማለት ነው ያውና ግራውንድ ላይ ያለ ነው ሰዎቹ ማለት ነው ጋይስ በቃ እንደ ትልቅ ነገር ነው ዞሮ ምናምን እያዩ ነው ያሉት አይ ዶንት ኖ ዋይ ግን who cares ያውና መግቢያው ጋር ነው ያለ ነው ጋይስ ምን አይነት እንትን እንደሆነ እና እስኪ እናቴ ትምት ይሄ እኮ ኢትዮጵያ ላይ ለብቻ ነው የመብራት ክፍፍል ምናምን ተብሎ ይሄ 149 ብር በጣም ኤክስፔንሲቭ ነው ባይ ዘ ዌይ ጋይስ ፖላንድ ላይ ማወቅ ያለባችሁ ነገር ቢኖር ፖላንድ ላይ ኤሌክትሮኒክስ ነገሮች በጣም ኤክስፔንሲቭ ናቸው መኪና ይረክሳል ከኤሌክትሮኒክስ ይሄን ይመስላል ቤት ባጭም አሁን ወደ ሌሎቹ ስቶር ደግሞ እንሂድ ጋይስ እሺ ወተናል እዚህ ጋርም ስቶሮች አሉ ባይ ዘ ዌይ ሰዎች ኦኬ so you guys ፊቱን ሸፍኑ አሳያለሁ so you ፊቱን ሸፍኑ እንዳላስገባው ካሜራ ላይ so you ፊቱን ሸፍኑ ይላል አይታችኋል ግን ምን ያህል እዚህ ኢትዮጵያ ቢሆን ኖሮ ወይኔ ሀገሬ ይሄ ኦርጋኒክ ማርኬት በጣም ሀብታም ሰዎች ናቸው እዚህ የሚገቡት እውነት ለመናገር እግዚአብሔር ፖላንድና ኢትዮጵያ ላይ ያለው ዲፈረንስ ይሄ አንድ ባንክ ቤት ነው ሚዲያ ማርኬት ባለፈው አሳይቻችኋለሁ በሌላ ቪዲዮ እንደምመለስ ማለት ነው ሚዲያ ማርኬት ሰዎቹ ማለት ነው ግን በስማአሙል በጣም ነው አቴንሽን እንትን የሚያደርጉት ይሄ ሀገራችን ላይ ብቻ ያለ ነገር አለ ኤቭሪቲንግ የትም ቦታ ብትሄዱ ሰው ላይ ያለ ነገር በጣም ነው የሚያዩት እኔው ሚዲያ ማርኬት ላሳያችሁ ደግሞ
ይሄን ይመስላል። ከትናንሽ ስልኮች ጀምሮ እስከ ሳምሰንግ እስከ አፕል ምናምን ድረስ ይዛሉ። ይሄን ቲቪ ነው ፕራይሱን ነው ጋይስ። ቲቪ ስንት ኢንች ነው? ኤልጂ ነው 7000 ዝሎቲ ነው። 7000 ዝሎቲ ማለት በኢትዮጵያ ስንት እንደሆነ አይስፓት ላይ የሚገኙ ሳምሰንጎችን ነው። ኦኬ ፎልድ 7 ሉክ ጋይስ 9899 ለእኔ ወርዝ አያደርግም። ለእኔ እንደዚህ አይነት ስልኮች እግዚአብሔር ምስክሬ ምንም ማይጠሙኝ ስልኮች ናቸው። የሳምሰንግ በጣም የሚያስቀኝና ግራ የሚገባኝ ነገሩ እነዚህ የሚሰሩት ስልኮች ሉክ አሁን ይህ ስልክ ታያቸው። ይህ ስልክ እንደዚህ ሆነና ከዛ እንደዚህ ታጠፈ። ምን ጥቅም? ምንም ወርዝ አያደርግም ለእኔ 9899 ወደ 400 ምናምን ሺህ የኢትዮጵያ ብር። ይሄም እንደዛው። ይሄ ግን ይረክሳል 5000 which is ወደ 2 ከምናምን 250 ሺህ ብር። ሰዓቶች አላቸው ምናምን የሳምሰንጎች ብዙ ደስ የሚል አይደለም። 25 አልትራ ይሄን ይመስላል። 25 አልትራ 25 ኤጅ 25 ፕላስ እና S25 ኦኬ 25 ፕላስ እና 25 በኖርማሉ 5000 ዝሎቲ በቃ እስከ 200 እና 250 ሺህ። ይሄ ግን አንተ 6900 ብር ኦልሞስት ወይ ደግሞ በ1 ቴራባይት ሲሆን 8000 ብር በ512 7000 ብር ሳምሰንግ ስልኮች ማለት ነው። አየታ 10000 ወደ 10000 ብር አያዋጣም። ባይ ዘ ወይ እኔ አምናት ሳምሰንግ ፋን ቱ ቢ ኦነስት የሆነ በጣም ሲቸግረኝ የሚይዘው ስልክ ነው። በጣም ሲቸግረኝ እግዚአብሔርን ሽት ጣልኩት ጋይስ። ካሜራ ይታያቸው ጥዬው ጋይስ ሰብረው ነበር ግን ይከፈላል 3000 ምናምን ብር። ኤርፓድም አላቸው የቻይና ብራንድ አይመስለኝም። ማይክሮሶፍት ነው ደግሞ ታውቁታላችሁ። ማይክሮሶፍት ሰርፌስ በብዛት እንትኖች ናቸው የሚይዙት እንደ ታብ ላፕቶፕ ምናምን ነገር ለማጥናት ምናምን። ይሄ ላፕቶፕ ነው ታብሌትም ታደርጉታላችሁ በእንትኑ ማለት ነው። ስንት ብር ነው? 4299 4300 ብር which is ወደ እንዳልኳችሁ ወደ 200 ምናምን ሺህ። ይሄ 300 ሺህ ብር ነው። ይሄ ደግሞ ፒሲ ብቻ ነው በትክክል ታብሌት አይደለም። ግን በጣም አሪፍ ነው። አብዛኛው ቋንቋቸው ጋይስ እዚህ ጋር የምታዩት ቋንቋ በፖሊሽ ስለሆነ እኔ ፖሊሽ ላንጉዌጅ አልችልም እና አንዳንድ ምዘላቸው ነገር አንደርስታንድ አድርጉኝ። እኔ ፖሊሽ ላንጉዌጅ ተናጋሪ አይደለሁም። ትራንስሌት አድርጎ ደግሞ እንትን ማለት እናንተን ማዛግ ምናምን ማድከም። MSI በጣም በቃ ሞዶ እንትን ጌሚንግ ፒሲ ነው። አይ ቲንክ ይሄ ጌሚንግ ፒሲ መሰለኝ። ያው MSI ጌሚንግ ፒሲ ነው። ስንት ብር ነው? 4800 ዝሎቲ ወደ 300 ምናምን ሺህ ነው። 512 SSD በ16 GB ራም በኢትዮጵያ ወደ 300 ሺህ ብር የሚጠጋ ማለት ነው። እዚህ ጋርም አለ አሳስ ምናምን ላፕቶፖች አሉ። እኔያ ወደ አፕል ፕሮዳክቶች ደግሞ እንሂድ። የአፕልን ፕሮዳክት በሰፊው አይስፓትም ገብቻ ያሳያቸዋለሁ። ግን ምን የስልክ ከቨር በዚህ በኩል አይደለም። አይ እኔና እሱ የሚለየን አብሮኝ ያለው ጓደኛዬ የሳምሰንግ ፋን ነው። እኔ ደግሞ አይደለም። ይኸውና አፕል ምን አልክ? ቆሻሻ ስልኮችን እዚህ ነው የሚጥሉት። አፕል ነው ቆሻሻ ስልክ ጋይስ። ከኤርፓዱን ጀምር 1000 ምናምን ብር ነው። 1300 ዝሎቲ ነው ኤርፓዶቹ። ይሄንን በሰፊው እንትን አሳያቸዋለሁ አይስፓት ላይ 16 አይፎን 16 በ128 በ256 እና በ512 አላቸው። ፕራይሱ ለምንድን ነው ያልጻፈው? ያውና ጋይስ ይሄ ነው በቃ ስልክ አዲሱ ስልክ በብሉ ይሻላል። ካሜራውን ግን ለምንድን እንደ ድሮ እንድንከፍት የማይፈቅዱልን? ያ ይከፍታሉ። ታያችኋል ጋይስ በጣም ፒስ ነው። በጣም ፒስ በጣም ያበደ ካሜራ እግዚአብሔር ምስክሬ ያበደ ስልክ ነው። ስንት ብር ነው ፕራይሱ? ግን ከለር በከለር ደረጃ እቺ ከለሯ ደስ ትላለች። ይሄ ከለር ያምራል። ያ የሆነ የቺ ከለር ቦግ ያለ ነገር ብዙ ለሚመቸው ፕራይሱ ለምንድን ነው አልጻፉትም? አልጻፉም። አንተ የሚገርመው ፕራይስ እዚህ ጋር የለም። ግን ወደ አራውንድ ወደ 8000 ምናምን በ512 አፕል ደግሞ ማይታማው በምንድን ነው? በኮምፒውተር አይታማው። ግን ታቡን ነው ታቡ ወደ 300 ምናምን ሺህ ብር
ኤር ኮምፒውተሮች አይመችም፣ ግን 3700 ዝሎቲ 200 ሺህ ብር ገደማ። ይሄ ኤክስፔንሲቭ ነው፣ ግን ኤር አይመችም ጋይስ። ኤር አይመችም። እኔ ፕሮ ነው የሚመችኝ። ማክቡክ ፕሮ ይኸውና፣ ማክቡክ ፕሮ በ14 ኢንች እና በ16 ኢንች ጋይስ። ሉክ ፕራይሱ ይሄ 600 ሺህ ገባ ጋይስ። 24 ጂቢ ራም 512 ኤስኤስዲ በ16 ኢንች። ይሄ ደግሞ 16 ጂቢ ራም ነው። በማዕከላቸው በዚህ ሀገር ገንዘብ እንኳን የ4000 ምናምን ብር ዲፍረንስ አለው። ግን ያያችሁት ነው። ሉክ እኔ በጣም በቃ የአፕል ደስ የሚለኝ ነገሩ ሉክ ጋይስ፣ እግዚአብሔር አፕል እኮ ከልብ ይሄ ጋይስ በ2012 ነው 13 ጀነሬሽኑ ነበር 2013 ግን ማክ ሚኒ ማለት ነው። ምን ያደርጋል ሰበር አንተ እንትኑ ራሱ ይሄ አሻራ ቢሆን እቺ ደግሞ ጋይስ ኪቦርዱ ራሱ እግዚአብሔር ምስክሬ ነው ክሊን ኤኒዌይ ይመስላል። ሌላ ምን እንደሚይዙ ደግሞ እናሳያችሁ በዲቴል እንደዚህ ከምናሳያችሁ። እዚህ ጋር ላፕቶፖች አሉ ምናምን በጣም እና ዛት ማች ኤክስፔንሲቭ አይደሉም። 3000 ዝሎቲ ምናምን። ባለፈው መጥቼ ሞኒተር ገዝቼ ነበረ የሌኖቮ ብራንድ ስኪን ነው። ሌኖቮ ብራንድ አለ፣ ሳምሰንግ ብራንድ አላጋቸውም በብዛት ግን የሚይዙት ሳምሰንግ እና ሌኖቮ ነው። ፕራይሳቸው እስከ በኢትዮጵያ ብር ከ25000 እስከ 30000 ብር ነው። ማክሲመም የምታገኙት 35000 የኢትዮጵያ ብር ነው ማክሲመም እዚህ መደዳ ላይ ካሉት ማለት ነው። እዚህ ጋር ደግሞ አሰስ ነው የሚባለው ያ እዚህ ጋር ጌሚንግ ፒሲዎች ናቸው በብዛት እነዚህ በ200 ምናምን ሺህ ብር የሚሸጡ ናቸው። እነዚህም በጣም ኤክስፔንሲቭ የኤችፒ ብራንድ ሞኒተሮች ናቸው 3000 ዝሎቲ። አይ ዶንት ኖ ዋይ እንደዚህ ለምን ኤክስፔንሲቭ እንደሆኑ ማለት ነው። የፕሪንተር ቀለምና ፕሪንተሮች እዚህ መታችሁ ሉክ የፒሲ ባጉላል በቃ መታችሁ ማታገኙት ነገር የለም እዚህ ጋይስ። ሉክ ጋይስ እዚህ ጋር ደግሞ ጌም የሚመቻችሁ ሰዎች እንደኔ ከሆናችሁ ነዳጅ ፍሪሲዮን ውላሉ የኤምኤስአይ ሞኒተር ነው ያለው። ያያችሁ በጣም አሪፍ ጋር ነው። ስንት ብር ነው? 70,000 በኢትዮጵያ ብር ይሄ ብቻ ማለት ነው። ይሄ እቃው ብቻ 70,000 ብር ነው። አይ ዶንት ኖ ኢትዮጵያ አሁን ላይ ስንት እንዳለ አላውቅም፣ ግን ይት ታያችሁ 70,000 የኢትዮጵያ ብር ነው። ይሄ እቃው ብቻ ጌሙን ሳይጨምር አብዛኛው እዚህ ጋር የጌሞች ምናምን ነገር ነው ያሉት። ጌሚንግ በብዛት ጌም ወይ ደግሞ ስትሪም ለምታደርጉ ሰዎች አሪፍ ይመስለኛል። እንደዚህ አይነት ጌሚንግ እንትኖች ሄድሴቶች 160 ብር ዛት ማች ኤክስፔንሲቭ አይደለም፣ በጣም ቺፕ ነው። ማውዝ አለ፣ ማይክ እና ማውዞች ስፒከር። ይሄን ስኩተር ጋይስ አሁን በቅርብ አዲስ አበባ ላይ ያያችሁ ነው። አይተዋል። ይሄን ስኩተር አዲስ አበባ ላይ ገብተው ተከራይተው ይነዳል። ስንት ብር ነው የሚሸጠው? ባይ ዘ ወይ በጣም ውድ ነው ጋይስ፣ ቀላል ፕራይስ እንዳይመስላችሁ። ይሄ ርካሹ ነው። ይሄ 70,000 ብር ነው። 70,000 ገደማ። ይሄ ርካሹ ነው። ይሄ ነው በጣም ውዱ እንደምታዩት ነው ጋይስ። ይሄ በጣም ኤክስፔንሲቭ ነው። ኦኬ ይሄ ሞተር አለው። ስፒከር ሶኒ። እነዚህ ርካሾቹ ናቸው፣ ግን አዲስ አበባ ላይ መምጣታቸው በጣም አሪፍ ነው። እያየሁኝ ነበረ፣ በጣም ደስ ይላል። አሁን ወደ ቲቪ ፕራይስ እንሂድና የሚዲያ ማርኬት ያለንን ቆይታ እንጨርስ ማለት ነው። ቲቪ ምናምን ባይ ዘ ዌይ ካሜራውን ባለፈው ለታ ስላሳያችሁ ነው ኤንዲጂአይ ስገዛ ካሜራ ስላሳያችሁ ብዙ አያስፈልግም ብዬ ነው። ወደ ቲቪ እንሂድ ጋይስ። 98 ኢንች ቲቪ ሉክ ኤልጂ 98 ኢንች ቲቪ 12,000 ዝሎቲ 12,200 ዝሎቲ ማለት ወደ 650,000 ብር ያቸው አንድ ነገር በጣም ሀገሬ ላይ
ስገባው ደግሞ ወደፊት መጫወት የምፈልገው ነገር ማሚን እንዲኖር የምፈልገው አይነት ሴታፕ ይሄ ብዙም የለውም ግን ጋይስ እንደዚህ ምናምን ከስተመር ሆናችሁና መጫወት ትችላላችሁ ልትገዙ መታችሁ ማለት ነው ወይ ሞንስተር ታያችሁ ኤቭሪቲንግ ማድረግ ምናምን ኖርማል ነው ባይዘው የሆነ እዚህ ጋር ኢሜልና ፓስወርዳቸውን አስገብታችሁ ትጫወታላችሁ በኖርማል ማለት ነው አሁን ያ ጊዜ ስለሌለን ያው እንጫወትን በሚለው ነው ኢቭን እዚህ ላይም ራሱ ዝም ብለህ መጫወት ትችላለህ ችግር የለውም ታያችኋል ጩጫውን እየተጫወተ ነው ቤት ከሌላችሁና እዚህ መምጣት ነው እንደሚሞክር ሰው ኢቭን ጋይስ ይሄ ወንበር በጣም ኤክስፔንሲቭ ወንበሮች ናቸው እንደዚህ ቺፕ አይደለም የፕሌይስቴሽን ሲዲዎች ዩዝድ ሲዲ አለ አሁን ፕሌይስቴሽን 2026 170 ዝሎቲ 170 ዝሎቲ ግን በPS5 በPS4 ሲሆን ይቀንሳል ፕሌይስቴሽን 5 ጋይስ በአንድ ቴራባይቱ 2800 ዝሎቲ ነው 2800 ዝሎቲ ማለት ወደ 170 ሺህ ብር አይ ዶንት ኖ አሁን ላይ ኢትዮጵያ ላይ ያለውን ፕራይስ ግን በዚህ ሀገር ብትገዙ ቀረጥ ምናምን ሊኖረውም ላይኖረውም ይችላል 180 ሺህ ብር የምትገዙት ማለት ነው እሺ ጋይስ ኬርፉል ገብተናል አዎ ባይ ዘ ዌይ ይሄ ስቶር ኢትዮጵያ ሊከፈት ነው በቅርብ ይከፈታል በጣም ጋይስ ትክክለኛ ሱፐር ማርኬት ማለት በቃ ኬርፉል ቤስት ዋን ጋይስ የሌለው ነገር የለም ነው ማለት እዚህ ጋር ያው ከልብስ ቦታ ነው የምንጀምረው የህፃናት ልብሶች ምናምን አሉት ቸኮሌት ሉክ ጋይስ የሌለው ነገር የለም ይሄንን ቀኑ ሙሉ በጣም ሰዓት ይወስድብኛል በአንድ ቪዲዮ አልጨርሰውም እዚህ ያለውን ነገር በማሳየት ስለዚህ በጣም ፈጠን ነው ያለውን ነገር አሳየቻለሁ ይኸውና ልብስ ምናምን ሶፊ ጋይስ ጫማው ላላቸው ግን ጫማዎቹ በብራንድ ደረጃ ሳይሆን ዝም ብሎ ጫማ እቺ ልብስ እንዴት ነው ጋይስ ቼክ እናርጋት እንዴ እስኪ በእናንተ ስም ይሄን ቪዲዮ ማስታወሻ አንድ ልብስ ዝም ብዬ ቼክ ላድርግ በቃ ይሄ ልብስ በእናንተ ስም ጋይስ ሁለት ልብስ በእናንተ ስም ያለ ምንም ፕላን በእናንተ ስም ሁለት ልብስ ጋይስ እኔ ከኬርፉል ልብስ ገዝቼ አላውቅም ግን ማን ንግዛ ጋይስ በጣም በሚያሳዝን ሁኔታ ምን አፕን አደረገ ልብሱ ስለካው ለኔ ያልሆነኝ ስለዚህ ለኔ ካልሆነኝ እሱ ሲለካው ደግሞ ለሱ ሆነ እሱ ወሰደው ማለት ግን ዞሮ ከአንድ ቤት አልወጣም ሉክ አሁን እንቀጥል ይሄ የብርድ ልብስ የህፃናት ይሆናል እቺ በጣም እንደዚህ አይነት ነገሮች በጣም ነው ደስ የሚሉት ጋይስ ቤት ምናምን ሲኖር ስፔሻሊ ቤተሰብ ምናምን ሲኖራችሁ በጣም አሪፍ ናቸው እዚህ ጋር ፎጣዎች ምናምን አሉ ይሄው ፎጣዎች ምናምን አሉ ይሄውና ትራስ ምናምን አለ ይሄ የቤት እንትን ነው ወደ ተጓዥነን ምናምን ብላችሁ ከመጣችሁ ደግሞ ሻንጣ አለ እዚህ ጋር ታያችኋል ሻንጣዎች አሉ በጣም ብዙ ሻንጣ እኔ አሁን ይሄን ሻንጣ ሉክ ለመንገደኞች በየከለሩ ፕራይሳቸው በኢትዮጵያ እስከ 5000 ብር ነው ኢች 5000 ብር እዚህ ጋር ደግሞ ይሄ ልብስ ምናምን ስታሰጡ ምናምን ነው ስማስጫ ይሄ ቤት ዕቃ እና አሁን ይሄንን እናቶች አባቶች ሳይሆኑ ደስ የሚሉት ስፔሻሊ እናቶች መጥበሻው ወይኔ መጥበሻው ምናምን ይላሉ እኔ ልጆች አባት ነው ደስ ይላል ይሄ ጽዳት ምናምን ለሸኖ ቤት ሆነ ሰበረች የሆነ ነገር ሞልዌያ አሁን ኢትዮጵያ ላይ ይሄንን ይዞ ሲዞር ኢማጂን ጋይስ ሞልዌያ ያን እኛ ቤትም ያስፈልገናል ሞልዌያ ግን ምን ፈልገው አይነት ሞልዌያ የለም እዚህ ውስጥ ያ የሚሽከረከረው ነገር ነው የሚሽከረከረው ነገር አሁን እንዴት ያውቁታል ግን እሱ የሚሽከረከረው ነገር ይሄው እዚህ ጋር የምታያቸው ሙሉ በየሳይዙ ትራሽ ባግ ናቸው ውሃ ይሄ ደግሞ ቸኮሌት በቸኮሌት ታሳብ ባይ ዘ ዌይ እዚህ የኢትዮጵያ ኮፊ ቡና አለ እንፈልገው እዚህ መደዳ ነው ያየነው ጋይስ ኢትዮጵያ ኮፊ ቡና አለ እዚህ መደዳ ነው የሚሆነው መፈለጉ ትንሽ አዛ ላይ ያደርገን ይችላል
ቡና መደዳ ላይ ነው ያዩት። እዚህ ጋር ሙሉ ቸኮሌቶች ናቸው ጋይስ ሉክ። ሙሉ ቸኮሌቶች ናቸው። ሚልካ ቡና መደዳ ላይ ነው። ይኸው ጋይስ አይታችኋል። ግን የማስተዋል ችሎታ ኢትዮጵያ ያያችሁ ነው። ቻው ግን ምን ያህል ጋይስ የማስተዋል ችሎታ እንዳለኝ ምን አይነት በጣም እግዚአብሔር አፕሪሺየት ልታደርጉኝ ይገባል። በጣም ረጅም ጊዜ ሆኖኛል እንትን ካልኩት ካየሁት። ግን በጣም ደጅ ወጣችሁ ቭሎግ እያደረጋችሁ ማለት ነው ቪዲዮ ስትቀርጹ የምታገኙት ፕሪቪሌጅ አንዱ ምን እንደሆነ ታውቃላችሁ? ሰው ምናምን እየሄዳችሁ ቪዲዮ ስላለ መግባት ስለሚፈልግ ቅድሚያ ይሰጣችኋል ማለት። አሁን ስንት ሰው እኔ እየቀረስኩኝ እንትን እንዳልኩኝ እያለፈኝ እንደሆነ እንቀሳቀስ ያራዳ ፕላንት መጠጥ ምን ያህል ፖላንድ ላይ መጠጥ ርካሽ እንደሆነ ይሄ በኮካ ፍሌቨር ጃክ ዳኒልስ ነው። ስንት ብር ነው? 330 ሚሊ ሊትሩ ስንት ብር ነው? አይ ቲንክ 5 ብር 6 ብር ነው ቢሆን። ብዙ የመጠጥ እውቀት የለኝም። ይሄ ወይን ነው ያቻር ጋይስ። እኔ ከነዚህ ውስጥ ይሄንን ሙሉ ሄደ ኢትዮጵያ ሽጥ ያለ ዝም ብለህ ይዘህ ሽጥ ቢሉኝ ሸጬ ይዘው ቀራለሁ። በጣም ያዋጣል። እግዚአብሔር ምስክሬ ነው። አይ እነዚህ ወይኖች ናቸው። ቆይ ያሳያለሁ። ወደ ውስኪ ምናምን ጋር ስንሄድ ይሄ ወይን ነው። ምንም እንትን የለም። እነዚህ መጠጦች ነው ግራ የሚገቡኝ መጠጦች። ሶፊ ምን አይነት መጠጥ ነው እኔን የሚጠጣው? 26 ብር ነው የሚሸጠው። ምንድን ነው ፒና ኮላዳ ነው? 26 ብር ነው ጋይስ። በጣም ቺፕ ነው። መጠጥ በጣም ርካሽ ነው እዚህ ሀገር። ኦ ሲያምሩ እኮ በቃ ሲታዩና እንኳን ደህና ነገር ይመስላሉ። ኦፍ ኮርስ ደህና ነገር ናቸው። አለ ብላክ ሬድ የለም እንዴ? አረባ ካይታ ጎርደን 70 ብር ነው ጋይስ። ጎርደን 70 ዝሉቲ አምስት ጎርደን ጠጥታ ጎርደን ይኸውና ጃክ ዳኒልስ ስንት ብር ነው ጋይስ? 190 ብር። 190 ብር ማለት 10 ሺህ ብር ማለት ነው። ያ አይ ቲንክ 30 ነው 20 ምናምን 40 እኔ እንጃ። ያው ነው አያችሁ። መጠጥ በጣም ቺፕ ነው ጋይስ። ይሄን ይመስላል መጠጦች በጣም ቺፕ። ይሄ ቢራ ምናምን አለ። እነዚህማ በጣም ርካሽ ናቸው። ያው ጋይስ ዛጋ እንደምታዩት ፕራይስ እነዚህ ስራ እነ ዳሽን ምናምን ይሻላሉ ከነዚህ ይባላል። የሚጠጡ ሰዎች ነው ያሉት። ይሄንን ነገር ላሳያችሁ ጋይስ። እዚህ ጋር አልቋል እንጂ በስማ ሉካይስ እዚህ ጋር የዶሮ ስጋ ምናምን እዚህ ጋር ትገዙና በቃ ማረድ አይቻልም ታውቃላችሁ ጋይስ። ትገዙና ሄዳችሁ ትጠብሳላችሁ። ደስ የሚሉ እናቶች ምናምን ያሉት እዚህ የሚሸጡት እንደምታዩት ነው። ደስ የሚሉ እናቶች ናቸው። ያሳዝኑኛል። ይኸውና እዚህ ጋርም እንደዚህ ነው ያለው። ጋር ያሳማ ስጋ ይሄ ምንድን ነው? አሳማ ነው። ንጻቱ እኮ እናቴ ጋይስ ያሳማ ስጋ ንጻቱ ጌታ እንዴት አድርጌ ላሳያችሁ። በጣም ንጹህ ነው። በጣም ከምታስቡት በላይ ንጹህ ነው። ግን ያው አይበላም። ይሄ እንትን የከብት ነው። የበሬ ስጋ ነው ይባል ያውና እነዚህ ነገሮች ምን እንደሆነ አላውቅም። ሶፊ ምንድን ናቸው? እንደ ቺዝ ነገር አይደለም። እንደዚህ አይነት ቺዝማ የለም፣ ግን በጣም ሰው ይበላዋል። እኔ ምን እንደሆነ አይገባኝም። እኔ ደጅ ያደረ ምግብ ነው የሚመስለው።
በሉት እግዚአብሔር ነው። የፖላንድ ቋንቋ አይገባኝም ምን እንደሆነ። አሁን ይሄ ምንድን ነው? ብዙ ማይገቡኝ ነገሮች አሉ። ይሄ ጋይስ እነዚህ ነገሮች ምን እንደሆነ አይደል ነው እኔም አላውቅም። ሴትዮዋ እንዴት እንደሚያወራ ላሳያችሁ። ጧፍ ነው መሰለኝ። ጧፍ አይ ጋይስ እኔ ምን እንደሆነ ይሄውና ቺዝ ነው። ቺዝ ይሄውና እዛ መስታወቱ ላይ ራሱ ይታያችኋል። ቺዝ የሚባለው ነገር ይሄ ነው። ትክክለኛ ቺዝ ይሄ ነው። ቺዞች ምናምን ጋይስ ይሄ ነው ቺዝ። ያ የፖላንድ እንትን ካልቸራል ፉድ ይሄ አልተጠበሰም። ፔሮጊ ይባላል። ልክ እንደ ኢትዮጵያ ዶሮ ወጥ በሉት። በጣም በቃ የሚታወቁት በዚህ ምግብ ነው። እነሱ ምንድነው ምግባቸው ምናምን ሲባሉ ፔሮጊ ነው የሚሏቸው። ምንድነው ናና እግዚአብሔር ሲሸት ምናምን ናና አዎ ጋይስ ናና ይሄ ዋው አላውቅም። ይሄ ዱባ ነው። ለምንድነው ይዘው ዱባ የሚበላ ሰው ግን እኔ እግዚአብሔር አይምሮ የሚያመው ነው ይመስለኝ ጋይስ። በጣም ይቅርታ አም ሶሪ ቱ ሴይ ዚስ። ዱባ አፍቃሪ ያለ ልትኖሩ ትችላላችሁ። ዱባ ወጥ የሚባል ጓደኛ አለኝ። እኔ ዱባ የሚበላ ሰው እኔ ትክክለኛ ሰው አይመስለኝም። አይ ዶንት ኖ ሰው ሊበላው ምግብ የሚችለው ምግብ ነው፣ ግን እኔ ዱባ የሚበላ ሰው ግራ ነው የሚገባኝ። አንድ በጣም ፖላንድ ላይ ኤክስፔንሲቭ ነገር አለ። ምንድነው ሶፊ? ፖላንድ ላይ መጥተህ እንደ ልብ ያልበላው ነገር ስለ ለምን መክፈል ከብዶን አይደለም ጋይስ፣ ስናስበው ራሱ ያናደናል። አንድ አቮካዶ ስንት እንደሚሸጥ ላሳያችሁ። አቮካዶና ምን ማንጎ አብራችሁ ነው ላሳያችሁ ጋይስ። ከዛ በፊት ይሄንን ላሳያችሁ፣ ማንጎና አቮካዶ ላሳያችሁ ይርኩኝ። ምንድነው አሁን እኔ በትክክል ያየሁት ዛሬ ነው እግዚአብሔርን። እሺ ጋይስ እዚህ ጋር አሁን ፍሩት ምናምን አለ። እዚህ ጋር ኖርማል በኢትዮጵያ በቃ ፌር ፕራይስ በምትሉት ይሄም ምን እንደሆነ አላውቅም። ፌር ፕራይስ በምትሉት ስትሮበሪ ወይ ምናምን ታገኛላችሁ። እዚህ ጋር የምታያቸው ሊፕት ምናምን ሻዮች ናቸው፣ የቀዘቀዘ ሻይ። እዚህ ጋር ሙዝ አለ ምናምን። ኦኬ ሶሪ ሙዝ ምናምን አለ እንደምታዩት ነው። ፌር ነው። እዚህ ጋር አሳ ነው። ልብስ ያበላሻል። እዚህ አካባቢ ማለት ሽታቸው ነው ታያችኋል ጋይስ። ሽታው ምናምን ገና ፍሬሽ ስለሆነ ሽታው ምናምን ልብስ ያበላሻል። ይሄን የምትበሉ ኢትዮጵያውያን እኔ ሰው አትመስሉኝም ባይዘው። ይሄን የምትበሉ ኢትዮጵያውያን ይሄ ይበላል። ይሄንን ግን የምትበሉ ሰዎች አላችሁ። እዛ ጋርም አለ። ቆይ የአሳ እንትኖችን ላሳያችሁ ጋይስ። ሶሪ ጋይስ ትክክለኛ አሳ ያቻው አፕል በጣም ርካሹ ምግብ ነው እዚህ ሀገር ጋይስ፣ ከፍሩት ማለት ነው። ይሄንን የሚበላ ሰው አለ። ኢየሱስ ምንድነው ሻው ነው ምንድነው? አንድዬ ነው የሚያደርገው እግዚአብሔር በእውነት እኔ እንደዚህ ምግብ የምትበሉ ሰዎች ስላችሁ እኔ ምግብ ጠፍቶ ነው በቃ። በምግብ እኮ መዝናናት ኢንጆይ ምናምን እኮ ነው ማድረግ ያለባችሁ፣ እንደዚህ መጨነቅ። አሁን ወደ ማንጎና አቮካዶ እንሂድ። ደርሰናል ማለት ነው ጋይስ። ሉክ ይሄ ማንጎ ነው፣ ይሄ ደግሞ አቮካዶ ነው። አርባ ምንጭ እኮ ብንሄድ እኮ እንትን ሰው በነፃ የሚሰጠን እና ምን ይላል የታለ? ይሄው ነው ማንጎ 9 ብር ይላል። ሞስ ወደ 10 ብር በሉት። አንድ ማንጎ 10 ብር ግን በኪሎ ነው የሚሏቸው አይደል? በኪሎ ነው 10 ብር ስትለኩት ጋይስ። እንደዚህ ይሄኛው ማንጎ እንደዚህ ስታስቀምጡት ይሄ ራሱ 1 ኪሎ ነው የሚሆነው። እግዚአብሔር ነው 1 ኪሎ ነው። እና አንድ ማንጎ አንድ ፍሬ መታየት ማንጎ 10 ዝሎቲ ናት። እንደዚህ ቪዲዮና ይሄማ በሶቴንማ ነው ጋይስ። እቺ የምታዩት ማንጎ 10 ዝሎቲ ነች። 10 ዝሎቲ ማለት በኢትዮጵያ ብር ወደ 500 ብር አንድ ማንጎ። በኢትዮጵያ ብር ነገሮችን የመታው አስቤ አይደለም፣ ግን አንድ ማንጎ 10 ዝሎቲ ነው የሚሸጠው አንድ ማንጎ። እና እነዚህ አቮካዶችም ይሄ እንደውም ይሄ አሁን ጥሬ ነው፣ ብዙ በኪሎ አይመዝንም። ፕራይሳቸው ግን በኪሎ 10 ዝሎቲ ነው የሚሉት ማንጎ። አቮካዶቹን የበሰሉትና ትክክለኛ አሉ፣ በቃ አቮካዶ ደረጃ ላይ ደረሱ። እነዚህ ገና ጥሬ ናቸው። እነሱም በማንጎ ፕራይስ ነው። እና እኔ ማንጎ ለምንድን ነው ማትበላው የምትሉ ሰዎች ስለሚያናደኝ ነው። እኔ ሀገሬ ላይ ያለው ጓሮዬ ላይ ነበር ማንጎ እና እኔ ማንጎ ችግር ኖሮብኝ አያውቅም፣ ግን በጣም ያናደኛል እግዚአብሔር። አሁን ይሄን ማንጎ 10 ዝሎቲ ስገዛው በጣም
which is not fair. ጋይስ ይኸውና ፊልማችንን አይተን እየወጣን ነው። ሲኒማ ምናምን ከገባሁኝ በኋላ ልክ ስወጣ ሙሉ ሱቆች ተዘጋግተው not everything በቃ ጋይስ ሙሉ ተዘጋጋና ስለዚህ ምንም ላሳያችሁ የምችለው ነገር አልነበረም። ስለዚህ ምን አደረግኩኝ? ፀሐይ በጣም የደበደበችኝ ራሴን ራሱ በትክክል እያየሁ አይደለም። ስለዚህ ዛሬ ምን አደረግኩኝ? እግረኞች በሚመጡበት በኩል ገብቼ መኪናውን አልያዝኩም። በቃ እንዳልሳሳት ማለት ነው። መኪና ራሱ አልያዝኩም። ያለስ ነው ድሮፕ ያደረገኝ። ለማንኛውም ጋይስ ገብተናል። የመጀመሪያው የምታገኙት ሱቅ ይሄ ነው፣ ሲፎራ የሴቶች ምናምን እዛ ጋር ሻኔል አለ ምናምን፣ እዛ ጋር ዳግላስ አለ፣ እዚህ ጋር ፎሬፍ የሚባለው ስቶር አለ፣ እዚህ ጋር ደግሞ ቪክቶሪያ ሴክሬት አለ። ስለዚህ ከዚህ ሲፎራ እንጀምርና ሲፎራ ላይ ምን እንደምናገኝ ምናምን ላሳያችሁ። ሪከርድ ማድረግ እንደሚፈቅዱልኝ እርግጠኛ ነኝ። እዚህ ጋር አለ እንደምታዩት ቫለንቲኖ ባይ ዘ ዌይ ውድ ናቸው ጋይስ። አሁን 465 ብር ስንት ኤምኤል 100 ኤምኤሉ 930 ብር which is ኢትዮጵያ ወደ 40 ምናምን ሺህ ብር ያዋጣ አላውቅም። ባይ ዘ ዌይ ጋይስ ሲፎራ ብዙ ጊዜ መምጣት ደስ የሚለኝ ለምን እንደው ታውቃላችሁ? ይሄ ዝም ብሎ ቼክ ለማድረግ የሚቀመጥ አለና ቼክ ለማድረግ የሚቀመጠው ምንም ችግር የለውም። ዝም ብላችሁ መቀባት ትችላላችሁ። ታሳያችሁ እግዚአብሔር የኔ ፌቨራይት ፐርፊውም ይሄ ነው። እናቲቱ ጋይስ ፍቅር ያላዛችሁ ከስራሱ ነው ዝም ብላ የምትወዳችሁ እናቲቱ ምንም ወሪ የሚያደርጋችሁ ነገር የለም። ትመጣላችሁ እዚህ ጋር ቼክ ማድረጊያው ጋር ተቀብታችሁ እናንተ ምንም ጣጣ የለው። ወደ 10 ምናምን ሺህ ኢትዮጵያ ነው። ቶም ፎርድ አለ፣ ሳቬጅ ኢትዮጵያ ላይ ሁሉም ሰው ያለው ሽቱ ዲዮር ሳቬጅ። ይሄ ስንት ነው? 849 ብር ክሎስ ቱ እንትን። ይሄ ደግሞ መንሱር ጀማል ብሉ ሻኔል መንሱር ጀማል ነው ትዝ የሚለኝ ጋይስ። ይሄን ሽቶ ሳይ ምን እንዳለ ታስታውሳላችኋል? እንግዲህ ስም መጥራት ቦስ ለምን እንደሆነ አይደው ነው ጋይስ። ቦስ የሚባለው ሽቶ እኔ ጥያቄ ነው ምትጋልባት ብዙ ሰው ስለሚቀባዩ ምናምን ኳሊቲ ሽቶ አይመስለኝም፣ ግን ባይዘው በጣም አሪፍ ሽቶ ነው ቦስ ራሱ ለወንዶች ማለት ነው። ግን እኔ ብዙ ለኔ እንትና የኔ ምርጫ አይደለም፣ ግን መጥፎ ሽቶ አይደለም። እና ብዙ ጊዜ የምትወዱት የሲፎራ ሊፕስቲክ ቻፕስቲክ ጨምሯል። እኔ 50 ብር ያለ ነበር የገዛሁት፣ አሁን 59 ብር 10 ብር ጨምሯል። እና ይሄ ራሱ ጋይስ አድቫንቴጁ ምንድነው ታውቃላችሁ? መስታወት አለ። ቁጭ ብላችሁ ሜካፕ የምትሰሩበት የምትፈልጉትን ነገር ይዛችሁ መታችሁ እዚህ ጋር እንደዚህ ጋይስ ራሳችሁን ያያችሁ ሜካፕና መሰራት ትችላላችሁ፣ ለሴቶች ማለት ነው። እና በጣም ይሄ አሪፍ ነገር ነው። ሲፎራ ላይ ያለው ነገር ይሄን ይመስላል። ሴቶች ብቻ ነገር ነው። በጣም ቤቱ ይጨንቃል። ከዚህ በፊት አንዴ ገብቼ ነበር። ዋጋቸው ጋይስ በጣም ኤክስፔንሲቭ በመድኃኒዓለም። እና ቪክቶሪያ ሴክሬት ደግሞ ቼክ እናደርጋቸው። እሺ ጋይስ ቪክቶሪያ ሴክሬት ገብተናል። ቪክቶሪያ ሴክሬት ጋይስ ይጨንቃል። እግዚአብሔር ሉቃኔን የሰው ልጅ 50% ዲስካውንት ላይ ናቸው። እንዴት ልብስ የሰው ልጅ ሊለብስ እንደሚቻል ግን ጋዴቪት ሉክ ጋይስ ምን ምንም ደስ የሚል ነገር የለው። መድኃኒዓለም እግዚአብሔር በጣም ነው እንደዚህ አይነት ነገር ማየት የሚጨንቀኝ በእውነት። አሁን ራሱ ቪዲዮ ለመስራት ነው እየገባ ያለሁት እና አምናት ኮምፎርታብል አልዋሻችሁም። አይ ስዌር ቱ ጋድ በጣም ነው የሚጨንቀው። ሉክ እንደዚህ አይነት ነገር ማየት ነው።
ይኸውና ጋይስ ይሄን ይመስላል እንግዲህ ሙሉ የሴት ነገር በቃ በጣም እንዴት እንደሚጨንቅ መድኃኒዓለም ስም ስፕላሽ ሆነስት ሪአክሽን ታያላችሁ። እነዚህ አሁን ቴስተሮች ናቸው። እነዚህ ቴስተሮች ናቸው። ቪክቶሪያ ሴክሬት ቫኒላ ኦኬ። አሁን ይሄ ባይ ዘ ዌይ ጋይስ እንደዚህ ዋው መውነት በጣም ነው ደስ የሚል እንትኑ ሽታው ሙሉ እዚህ ጋር ቦዲ ስፕላሽ ቦዲ ክሬም ሻወር ጄል የላቸውም። ሻወር ጄል ሲጀምር ቪክቶሪያ ሴክሬት ሻወር ጄል አላቸው። ቦዲ ሎሽናቸው ቦዲ ክሬም ምናምንና ስፕላሻቸው ግን ቪክቶሪያ ሴክሬት በጣም ፒስ። ባዝ ኤንድ ቦዲም አለ ግን ያው እንደዚህም አለ ከፈለጋችሁ በፓኬጅ ወንድ ልጅ ይሸጣል እዚህ ቤት ውስጥ በጣም አሁን 39 ዝሎቲ Do you have a few minutes? I want to ask you a few questions. Can you tell me this one, how much is it? Which one? This. Like you asking for roll? No. All set? All set, yes. But because this one you have separately and here you have PJ set and also bra. Okay. So the roll, the prices you have here, 440. 440 for this one only? Only or for this. For this? Only for this. From the panties, from this set. Okay. So you have to buy all set, of course. Yeah. 390. Okay. And the bra. Bra. First you have here. How much? 290. Wow. And you have demi and push-up also if you like. So only this one 290? Yes. Okay. Thank you so much. ለዚህ ብቻ 65,000 ብር ነው። 65,000 የኢትዮጵያ ብር ለአንድ አይ ቲንክ በጣም ኤክስፔንሲቭ ነው። አይ ዶንት ቲንክ ሶ ይሄ ፌር አይመስለኝም። ለማንኛውም ቪክቶሪያ ሴክሬት ላይ ያለንን ኤክስፒሪየንስ ጨርሰናል። ይኸውና ባልና ሚስቶች ገቡ ፍቅረኛሞች ማለት ነው። አያቸዋታ። ለማንኛውም ባዝ ኤንድ ቦዲ ከመሄዳችን በፊት ፎሬፍ እንግባ። ፎሬፍን ባይ ዘ ዌይ ለፎሬፍ ማስታወቂያ ምናምን የሚሰራው ሌቫንዶቭስኪ ነው የሚለው እዚህ ሌቫንዶቭስኪ ነው የሚሉት። ሌቫንዶቭስኪ እንለዋለን። ፌመስ ፉትቦለር ነው። እሺ ጋይስ ፎሬፍ ገብተናል። ፎሬፍ ብዙ ጊዜ የስፖርት አይነት ጋር የሚገናኙ አይነት ልብሶች ነው የሚኖሩት። ለምሳሌ ላይክ እንደዚህ ቱታዎች ምናምን አሉት። ባይ ዘ ዌይ አሪፍ ብራንድ ነው ፎሬፍ ይታወቃል። ግን በብዛት የስፖርት አይነት ነገር ቱታዎች፣ ሁዲ፣ እንደዚህ የመሮጫ ጫማዎች፣ እንደዚህ ሃይኪንግ ምናምን ስትወጡ ለሃይኪንግ የሚሆኑ ጫማዎች ምናምን ግን በጣም አሪፍ ኳሊቲ ነገሮች አሉ። ይኸውና እዚህ ጋር እንደምታዩት እዚህ ስክሪኑ ላይ እንደምታዩት እንደዚህ አይነት ጫማቸው የስፖርት ነክ ነገር ነው የሚሆነው በብዛት ማለት ነው። ይሄ ጃኬት አለ። ይሄ ጃኬት ኢትዮጵያ ላይ ስንት እንደሚሸጥ ራይት ነው አላውቅም። ይሄ ግን ዋጋውን ቼክ ማድረግ እንችላለን። 160 ዝሎቲ 160 ዝሎቲ ማለት ወደ 8,000 ብር እስከ 6,000 እስከ 8,000 ብር አንድ እንትኑ ሲንግል ነው የሚሸጠው። ሙሉ ኮምፕሊት አይደለም እየተሸጠ ያለው። የሴቶችም እቃዎች አሉት ምናምን። ጫማዎቹ ግን ማንም ሊገዛቸው የሚችል አይነት ጫማዎች ያሉ አይመስለኝም። ማንም ስል በእኛ ኤጅ ያለ ወጣቱ ምናምን አብዛኛው ሊገዛው የሚችል አይነት ጫማ ነው። አይ ቲንክ ለሴት ልጅ የሚሆን ጫማ አይመስለኝም። እንትን ብር ነው 300 ዝሎቲ 15,000 ኢትዮጵያ ብር። ቦንዳ ቤት ነው እንደመጣሁት ጋይስ። ደግሞ ባዝ ኤንድ ቦዲ መተናል። ባዝ ኤንድ ቦዲ የመላጣ ልጅ ጅንዶብሬ ይሄኔ ጋይስ ያ ነገር ነው መድኃኒዓለም ያ ነገር ነው። ባዝ ኤንድ ቦዲ እናቱ መሰለ ጋይስ ሚሽ። ለማንኛውም ይሄ ሰውዬ ያ ነገር ነው። ምን ማየት ነገር ሪያክት ማድረግ አይቻልም ጋይስ። ያ ነገር ምን እንደሆነ ታውቃላችሁ። የሚያስተናግደው ሰውዬ ማለት ነው። እና ቪዲዮ ላይ ሊመጣ ይችላል። ሙዴኑ ላይ ያጠፋው። ለማንኛውም አሁን እዚህ ባዝ ኤንድ ቦዲ ስፕላሽ ቦዲ ክሬም ሻወር ጄል ምናምን የሚገዛው አይ ቲንክ በጣም አንድ ፌመስ የሆነ ኢንቱ ዘ ናይት የሚባል አለ። ያው ለማዘር ነው ስል ውሸቴ እንዳይመስላችሁ፣ በማዘር ነው ብዙ ነገሮች የማውቀው። ይሄ በጣም ቤስት የሚባለው እና አንድም ልጅ ነግራኛለች፣ አንድም ጓደኛዬ ነግራኛለች። ብቻ በጣም ቤስት የሚባለው ቦዲ ስፕላሽም በክሬምም ሻወር ጄላቸው አሪፍ ነው። በጣም ደስ ይላል። ፕራይሱ ስንት ይመስላችኋል? 5,000 ብር ነው የሚሸጠው። ሙሉውን ስትገዙት 10,000 ብር ይሸጡላችኋል በፕሮሞሽን ማለት ነው። ዲዩቲንግ ጋይስ ፌር አንድ ስፕላሽ አንድ ቦዲ ክሬም እና አንድ ሻወር ጄል በኢትዮጵያ 10 እስከ 12,000 ብር ዲዩቲንግ ፌር ነው። ላሳያችሁ ሌላ የሚይዙትን እቃ
into the night እኔ ያው ማውቀው ነገርና ይሄም አሪፍ ነው touch of gold ጋይስ ያን ነገር የታልኩትን ሰውዬ ላሳያችሁ እዚህ ጋርም አለው ይሄም ተመሳሳይ ነገር ነው እንደምታዩት ነው ቤቱ ይሄን ይመስላል እዚህ ጋር ደግሞ እንደ ፓኬጅም ነገር አላቸው ሞስት እዚህ ጋር ሌሎችም አላቃቸውም ግን በጣም ደስ የሚሉ ጠረን ያላቸው ሰዎች ይሄ ያ ነገር ያልኳችሁ ሰውዬ ነው ኤም ጃፓኒስ ቼሪ ኤም አሪፍ ነገር ነው አንዴ ጊዜ ገዝቼ አውቃለሁ አይን ይመስላል እዛ ጋር ክፍያ እንትን አለ ይሄን ይመስላል ሶ አሁን ከሽቶ ቤት ኦልሞስት ጨረስን ዳግላስ የሚባለው ስቶር ላይክ ምንም ከሲፎራ የሚለየው ነገር የለም ሶ አሁን ወደ ቴክኖሎጂ ነክ ነገር እንድና ላይ ደግሞ የጫማ ምናምን ስቶር አይተን ፉድ ዞኑ ጋር አይተን ቪዲዮአችንን እንጨርሳለን ይኸውና ጋይስ አይስፓት ደርሰናል በነጩ ነው 17 ፕሮ ማክስ በጣም ካሜራው ምናምን ያው እንደምታዩት ምንም ጥርጥር የለውም በጣም አሪፍ ነው ዋጋው ስንት ይመስላችኋል 600 አሪፍ 6299 በ512 7299 በ1 ቴራባይት 8300 በ2 ቴራባይት 10300 which is 10300 ብር 2 ቴራባይት ማለት probably guys 256ቱን ሁለት ያስገዛቸዋል ወደ ምን እንሂድ አፕሎች የኔ ፌቨራይት ምርጫዬ ማለት ነው የሁሉም ሰው ይለያየ የኔ ምርጫ እቺ ናት አፕሎች አልትራ 3 አይ ቲንክ ወደ 3000 እስከ 4000 ነው ያ ይሄን በጣም በቃ ደስ የሚል እንትን ነው ጂፒኤስ አለው ምናምን ዋጋው በ49 ኤምኤም ጂፒኤስ ፕላስ ሴሉላር ኢንተርኔት ማለት ነው 43800 እና 4200 አለው ይሄም አለችው እቺም አፕሎች ሲሪየስ 11 ነው 1900 ዝሎቲ ናት በ42 ኤምኤም በ46 ኤምኤም አለ እንደ ደስ እንዳላችሁ እስከ 3600 እስከ 3900 ድረስ ይሄን ይመስላል እዚህ ጋር እጃችሁ ላይ የምታደርጉበትን ምርጫ ነው አይ ቲንክ 50 ብር 100 ብር ናቸው እነዚህ ይሄም አለ እዚህ ጋር አልትራ 3 ተመሳሳይ ነው ዋጋቸው ተመሳሳይ ነው በ49 ኤምኤም ነው ግን እዛ ጋር በ46 ነው ያለው ሶ ምንድነው የቀረን ማክቡክ ፕሮ እና ማክ ሚኒ ናይትን ከስክሪኑ ጋር አይተን እንጣለን ማለት ነው ይሄ ማክቡክ ኤር ነው ቅድም አይተናል እዚህ ጋር ማክቡክ ኤር ነው አብዛኛው እንዴ ኤር ብቻ ነው እንደዚህ ቤት ያላችሁ ማክቡክ ኤር ብቻ ነው ያላችሁ ፕሮ ይታል ይሄውና ማቴትም 8000 ዝሎቲ ነው በጣም ደስ የሚል በጣም አይፎን ተጠቃሚ አቢና አይፎን ተጠቃሚዎች ብዙ ጊዜ ስለ እንትን ሲነሳ የሚመቻቸው ስለ ፒሲ ሲነሳ ከፒሲዎች ሁሉ በቃ ትክክለኛው ፒሲ ማክ ነው ለኔ የተሻለ ፒሲ አላውቅም እንደኔ ሀሳብ ይሆናል በጣም ትናት በሁለት የከለር አማራጮች አሉት ይሄም አለ በጣም አሪፍ ፒሲ ነው 8000 ዝሎቲ ነው በ512 እንትን ጂቢ በ1 ቴራባይት 9000 በ1 ቴራባይት 10000 እዚህ ጋር ግን ምንድነው ራሙ ነው በ16 ጂቢ ራም እና በ1 ቴራባይት 9000 ብር በ24 ጂቢ ራም 1 ቴራባይት 10000 ብር 500,000 ኢትዮጵያ ብር ማለት ነው 500,000 ኢትዮጵያ ብር በ24 ጂቢ ራም በ1 ቴራባይት ኢትዮጵያ ላይ ስንት ብር ነው ይሄንን ኮሜንት ላይ እስኪ ንገሩኝ እዚህ የሚገዛ ይሻላል ግን በስንት ኢንች እንትን መሰላችሁ አይ ቲንክ 14 መሰለኝ ያ 14 ነው ስክሪኑ ይሄው እዚህ ጋርም አለ በ16ቱ 12600 ብር 600,000 ብር ጋይስ 16 ኢንች ማክቡክ ፕሮ በ24 ጂቢ ራም በ512 ጂቢ 600,000 ብር 48 ጂቢ ድረስ አላቸው ጋይስ በ14ቱ ኦኬ 48 ጂቢ እኔ ኢንሳ አይደለም የሚሰራው 48 ጂቢ ራም 24 በቂ ነው ይሄ ደግሞ በጣም
ፌቨራይት ይሄ ጋይስ እኔ እንጃ አፕል ተጠቅሞ የሚያውቅ ሰው ሞር በደንብ አንደርስታንድ ያደርገኛል። ለምን ይሄንን እንትን ሽንቱን አባዋዛ እዚህ ጋር ማሽከር እንትን ፓድ ስለሌለች ብዙ ፈጣን አንችም። ግን ይሄ ይመስላል ሳፋሪ ምናምን ፌስ ታይም በቃ ስልክ በሉት እኮ እናቴቱ ወርድ አለው ኤክሴል አለው ፓወርፖይንት በጣም በቃ ስንት ብር ነው ይሄ አይማኩ 7500 ዝሎቲ በጣም ፒስ። ይሄ ደግሞ ማክ ሚኒ ያለች ማክ ሚኒ ይሄ ማክ ስቱዲዮ እቺ ማክ ሚኒዋ ናት 10000 ዝሎቲ ነው ማክ ስቱዲዮ 500000 የኢትዮጵያ ብር። ማክ ሚኒዋ M4 ነው M4 ፕሮ አለው 16 ጂቢ እስከ 32 ጂቢ ና 256 ጂቢ እስከ 2 ቴራባይት አላቸው። ፕራይሱ የታለ ቻተና ፕራይሱ በ16 ጂቢ ራም በ256 ጂቢ 3000 ዝሎቲ ነው ኦልሞስት 150 ሺህ ብር። እዚህ ጋር በ512 ጂቢ 200 ሺህ ብር በ24 ጂቢ ራም በ512 ደግሞ 5000 ዝሎቲ 250 ሺህ ብር አሚን 5000 ማለት እንደዛ ገደማ ወደ 250 ሺህ ብር እነዛ 100 ሺህ እስከ 150 ሺህ ብር ናቸው። ይሄን ይመስላል ማለት ነው። ብዙ ይሄ ነገር ምንድነው ጋይስ ይጋር ጥርስ ብሩሽ ምናምን ማሳጅ ምናምን ማድረግ ያለ ይሄ ነገር ፊት ላይ ምንድነው ጥቅሙ ታውቃላችሁ? አይዲያ የለኝም ሆነስትሊ አይዲያ የለኝም። እዚህ ጋር ባጎች ናቸው ያሉት ኤርታግ አለ ቻርጀሮች ኮንቨርተር ፎን ሆልደር ኪቦርድ ምናምን አለ ማለት ነው። ስለዚህ አይስፓት ላይ ያለንን ቆይታ ጨርሰናል። ሳምሰንግን ያሳይ የምትሉ ሰዎች ሳምሰንግ ምንም ከዚህ የተሻለ ነገር የለውም። ግን ሳምሰንግን ካላሳየው የሚደብራችሁ ሰዎች ካላችሁ ለእናንተ አንድ ቪዲዮ ሰራለሁ። አሁን ወዴት እንሂድ? አካባቢ ሞሉን ውስጡን ምናምን እያሳየኋችሁ ሁሉም ስቶር መግባት በጣም ስለሚከብድ ሞሉን እያሳየኋችሁ ወደ ላይ እንወጣለን ማለት ነው። ዛራ ደግሞ እንግባ። ለምን እንደሆነ አይ ዶንት ኖ ወንዶች ላይ ብቻ ነኝ ጋይስ። አይ ቲንክ አይ ሆፕ ወንዶች ብዙ ጊዜ ይረዱኛል ብዬ አስባለሁ። የሴቶች ስቶር ስገባ ብዙ ኮንፊደንስ አይሰማኝም። ይሄ የኪድስ ነው። የኪድስ ላይ እንኳን ብዙ የምናየው ነገር የተለየ ነገር የለም። ግን እኔ ለወደፊት ልጅ ሊያ ግረመን ወንድ ልጆች ነው እንዲኖር የሚፈልገው። ኦኬ አሪፍ ነው። እንደስ ይላል። ይሄ ነኝ። ኦኬ አሪፍ ነው። የዛራ የሆነ ለ2 ሰዓት ለ3 ሰዓት የሚሆን ሽቶዎች አሏቸው ባይዘው ወይ ጋይስ። የዛራ ሽቶ ለ2 ለ3 ሰዓት የሚሆን ሽቶ አላቸው። አይ ቲንክ እዚያ መሰለኝ ያኛው የኪድስ ነው። ይሄ ባይዘው ወይ ጋይስ በጣም ብዙ ከምታስቡት በላይ በጣም ብዙ እቃ ነው። አሚን ብዙ ስቶሮች ናቸው ያሉ። ያው ናይ ሴቶቹ ያሉ ያያችሁ ጋይስ ይሄ ቀሚስ ስንት ብር ነው? ፕራይስ አልጻፉበትም። ይሄ ሱሪ 119 ብር 5500 ምናምን ብር የኢትዮጵያ ብር አንድ ይሄ ቦርሳ ባይዘው የሴት ልጅ ቦርሳ እዚያ ጋር በጣም ኤክስፔንሲቭ ነው። አሁን በዲስካውንት 90 ብር ነው። ኦልሞስት ወደ 5000 ብር በሉት ጋይስ። ምንም ብዙ 4500 ምናምን ብር ቢሆን ይሄን ይመስላል። በቃ ዛራ ጋይስ የወንዶቹም አብዛኛው ጊዜ እንደዚህ ነው። ዛራ
H&M እና ዛራ ድሮ በቃ ድሮ ያላቸው ስም ነው ያሉት። አሁን ዛት ማች እንትን አይደለም ፌመስ እንደዚህ በጣም አሪፍ እንትን አይደለም። እኔ ዛራ አልፎ አልፎ ነው እንትን ነው በዛው ለምን እንደሆነ አይዶን እንደዚህ ትላልቅ ብራንዶች አብዛኛው ነገር ከሩጫ ጋር ምናምን ከስፖርት ጋር የተያያዘ ነው። ታያችኋል 479 ብር። ይሄ ጫማ በኢትዮጵያ ብር 22-23 ሺህ ብር ይሄን ይመስላል። ባይዘው በጣም ነው የሚደብራቸው አንዳንዶቹ ባይዘው የራሳቸው እንትን አይደለም ግን እንካ ገብታችሁ ምንም አሳገዙ ስትወጡ የሚያገኙት ኮሚሽን አለ መሰለኝ ይደብራቸዋል። በጣም ወደው ቦታ ዝም ብዬ ለተወሰነ ሰዓታት ራሱ እዚህ ቁጭ ብዬ እያየው እየለካው ልገዛ መጥቼ ማለት ነው። በትክክል እያየው እየለካው ምናምን ታይም ማጥፋት ደስ የሚለኝ ቦታ ለምትቻሉ ሉጋይስ ይሄ አዲስ ገቢ ጫማ ነው። 570 ብር ይላል። በጣም ያበደ ጫማ ነው። ታውቁታላችሁ። ይሄም ግሬት ዲል ይላል። ቀንሷል 430 ብር። ፕራይሱን ከጎን አጽፍላችኋለሁ ጋይስ። ይሄው በቃ በጣም ሪል ኦሪጂናል እዛ ጋር ሰው ስላለ ቆይ ዞር ልበልላቸውና ይሄ ኤርፎርስ ጋይስ ታይምለስ ነው ማለት ሁሌ ቢማት መቼ ኖሯችሁ አልቆ ጨርሳችሁና እንደ አዲስ ራሱ ብትገዙት ወርዝ የሚያደርግ ጫማ ነው። 510 ብር 520 ብር ሞት በኢትዮጵያ ወደ 30 ሺህ ብር ማለት ነው። በጣም አሪፍ ጫማ ነው። ይሄ አዲስ ገቢ ጫማ አላቸው። እዚህ ጋር ደግሞ ጆርዳን 4 ጋይስ ገስ ይሄ ጫማ ስንት ብር ነው? I swear to God ይሄ ጫማ ስንት እንደሚሸጥ አሁን ነውና ይሄን ከለር ይሄ ጫማ ስንት እንደሚሸጥ ትክክል ጋይስ ይኸውና እግዚአብሔር አሁን ሳይ ማዘር ደውላ ነበረ። እዛ ቅድም ቪክቶሪያ ሲክሬት እያለው ቮይሱ ላልካ ደወለች። አሁን እንደምትለኝ ቮይሷን እንስማ ጋይስ። ይኸው ለማዘር የደወልኩላት ነው። ቮይሷን ላሰማችሁ። ካነሳች እንገዛላታለን። ቆይ ፉትሎከር ጋር ነው ያለነው። በጣም የቪክቶሪያ ሴክሬት አድናቂ ናት። ቅድም እንዳልኳቸው ያን ፎቶ ልኬላት አይቷ በጣም ወደዋለች መሰለኝ። አይደለም ካነሳች እንገዛላታለን። አላነሳችም። ቮይሷ አላሰማችሁ። ይሄን ፎቶ ልኬላት ነበረ ቅድም። ይሄን ፎቶ ልኬላት እንደዚህ ላከችልኝ። ለማንኛውም ፉትሎከር ደርሰናል። ካነሳች እንገዛለን ብለን ነበር፣ አላነሳችም። ለማንኛውም ፉትሎከር ገብተን ባይዘው የዋጋ ዲፍረንስ የላቸውም ብዙ ጊዜ በቃ የ10 ብር የ20 ብር ምናምን ዲፍረንስ ቢኖራቸው ነው። ግን ሞር እኔ የሚመቸኝ ስቶር ጫማ ምናምን ለመግዛት ጄዲ ስቶር ደስ ይለኛል። ብዙ ጊዜም ጫማ ከገዛው ከጄዲ ነው የምገዛው። ከገዛው አልባልም ለካ ስገዛ። ለማንኛውም ዋጋ ዲፍረንስ ካላቸው ለማየት ነው። አሁን ቅድም እዛ 5 ከምናምን አይተናል። ይሄን ጫማ የሆነ የ20 ብር ዲፍረንስ እዚህ 550 49 ነው 50 ብር የዋጋ ዲፍረንስ። ይሄ ጫማ ብዙ አይመቸኝ ነጩ ማለት ነው። ያቺኛው ማለት ነው በሚዲያው ነው የሚመቸኝ። ኦል ስታር ቫንስ ኦልድ ስኩል ኦኬ። እንዴ የምን ሀገር ጀማይካ? ያ የጀማይካ ዋው ሲያምር በእግዚአብሔር። ስንት ብር ነው? ቦብ ማርለይ ቦብ ስንት ብር ነው? ይሄ ጋይስ ይሄ ቲሸርት 439 ብር የሚሸጠው ይሄ አዲዳስ ነው። ይሄ ብቻው ሄልና ያምራል ግን ጋይስ አዲዳስ እንደዚህ አይነት ልብስ አለ በአረንጓዴ ቢጫ ቀይ። ዋው ዋው ጋይስ እግዚአብሔር ሲያምር። ስንት ብር ነው የጃኬት? 324 ብር። አይ ኤክስፔንሲቭ አይደለችም ግን ታምራለች። የሆነ የስፖርት ኦል ስታር ዋት ምንድን ነው መርከብ የሚመስል ጫማ ጋይስ። ይሄ ጫማ 300 ናይክ 300 በጣም ይቀልዱብናል። አሁን ይሄን ጫማ ወዶት ምናምን የሚገዛው ሰው አለ። ኦ ማይ ጋድ ምናምን ብሎ ስፔሻሊ ህጻናቶች አሁን ቤተሰባቸውን አስቸግረውና ያስገዛል።
ኦኬ መርከብ ይመስላል። ለማንኛውም ጋይስ ኔክስት ባበደ ደስ በሚል ቪዲዮ መለሳለሁ። ብራችሁን ስለሆናችሁ አመሰግናለሁ። በጣም ስለደከመኝ ነው። ምግብ ደግሞ ዛሬ አልበላ ኦልሬዲ ከቤት በልቼ ስለወጣሁ እዚህ መጥቼ መብላት ምንም ፍላጎት የለኝም እንጂ በበላ ደስ ይለኝ ነበረ። ለማንኛውም በኔክስት ቪዲዮ ደስ በሚል ባበደ በምትወዱት በገራሚ ቪዲዮ መለሳለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሰፊው ፒስ አውት። ይመቻችሁ።